በሪቬንጅ ትሬድ ምክንያት ከ$1300 በላይ ሉዝ አደረግኩኝ። በአንድ ትሬድ አይዲያ ሁለት ሉዞችን በሪቬንጅ ትሬድ ምክንያት ከ$1300 በላይ በ100,000 አካውንቴ ሉዝ አደረግኩኝ። እንደምትወር ያሳያችሁ። ሰላም እንዴት ናችሁ? ለማታውቁኝ እባላለሁ። ፎሬክስ ትሬደር ነኝ። ከጀመርኩ 10 ወር ሆኖኛል። በ10 ውስጥ ምንም አይነት ፕሮፊታብል አላገኘሁም። ፈንድ ትሬደር ነኝ። የ100,000 አካውንት እና የ10,000 አካውንት አሉኝ። በእነሱ ትሬድ ያደረኩ እገኛለሁ። ዛሬ ያጋጠመኝ ሎስ ላሳያችሁ ማለት ካስተማራችሁ ይሄንን ልምዴን ሼር ላድርጋችሁ ብዬ የመጣው ሰው በጣም የሚገርም ትሬድ ነበር። ያው እንዳሰብኩት አልሄደልኝም፣ ግን ላሳያችሁ። ምንድነው ያው እኔ ትሬድ ማድረገው ሁሉንም ፔሮችን ነው። ዩኤስዲ፣ ጂፒዋይ፣ ጎልድ ሁሉንም ፔሮችን ትሬድ አድርጋለሁ። ለምን የምጠቀመው ስትራቴጂ ፕራይስ አክሽን ስለሆነ ፕራይስ አክሽን ደግሞ ከሁሉም ፔሮች ላይ ስለሚሰራ ሰው ዛሬ ሎስ ያጋጠመኝ ቢትኮይን ላይ ነው። እንዴት እንደሆነ ላሳያችሁ። ያው ቢትኮይን ለረጅም ጊዜ ሴል ነበር የነበረው። አሁንም ኤክስፔክት ማድረገው ሴል ነው። ለምን ነው ሴል የማየው? ከታች የነበረ ሰፖርት ሌቭል ብሬክ ተደርጎ እሱን እንደ ሬዚስታንስ ፍሪ የተደረገ ነው። ሰፖርት ቢካም ሬዚስታንስ ሶ ዛት ሚንስ ለሴል ነው የሚቀጥለው። እንደምታዩት ብሬክ አደረገ ይሄኛውን ሌቭል፣ ድጋሚ መጣና ቴስት አደረገው። ከዛ እንደምታዩት ትንሽ ሙቭ አደረገ። አሁን ድጋሚ ከዚህ ሌቭል ላይ መጥቶ ቴስት አደረገውት ይወርዳል ነው ማይ ኤክስፔክቴሽን። ይሄንን ሌቭል ብሬክ ካላደረገው ለባይ አላየውም ማለት ነው። ሰው ዴይሊ ላይ የማየው ነገር ይሄኛውን ነው። ይሄኛውን ትሬድ ግን እንዴት ሉዝ እንዳደረኩት ነው ዛሬ የማሳያችሁ። ያው ኤክስፔክት ማድረገው ቮርስ ያያለው ለሴል ስለሆነ እንደምታዩት ከዚህ ሌቭል ላይ ሪጀክት አድርጎ የወረደ ነው ያለው። እንደምታዩት እዚህ ጋር ሪጀክሽን ሰጠ፣ የሚገርም ኢንገልፍ ሰጠን እዚህ ጋር። ከዛ ከዚህኛዋ ከቮሉም ኤሪያ ድጋሚ መጥቶ ሪቴስት አድርጎ ይወርዳል ነው ከፎራል ቮሉም ኤሪያ ላይ ይወርዳል ነው ማይ ኤክስፔክቴሽን የነበረው። ሶ ትናንትና አክቹዋሊ ከዚህ ሌቭል ላይ ቆንጆ 1-2 ቪዥን ያወጣት ከዚህ ሌቭል ላይ ግን በኒውስ ምክንያት ትንሽ ተበላሽቶ ነበረ። እኔ ግን ከኒውስ በፊት ነበር ከፊልምስ በፊት የወጣሁት። ሶ የትሬዱ አይዲያ ይሄ ነው። ከቮሉም ኤሪያ ሪአክሽን አግኝቶ ሪቴስት አድርጎ ይወርዳል ነው ማይ ኤክስፔክቴሽን። ችኛዋ የፎራል ቮሉም ኤሪያ ነች። እንደምታዩት ከዚህ ሌቭል ላይ ሪአክሽን ሪቴስት አድርጎ እንደምታዩት ወርደ ትናንትና ወርዶ ነበረ። እኔ ይሄኛውን 1-2 ይዤ የወጣሁበት ሌቭል ነው ማለት ነው። ሶ የዛሬው አይዲያ የትሬድ አይዲያ ማይ ኤክስፔክቴሽን እስከዚህኛው ሌቭል ከዚህኛው ሬዚስታንስ ሌቭል ከመጣልኝ ሴል ለመያዝ ነበር ያሰብኩት። ግን ፕራይስ እንደምታዩት ትናንትና በዩፎምስ ምክንያት ይሄኛውን ግብድዬ ኢንገልፍ አደረገ። ከዛ ይሄኛው ኢንገልፍ ቴስት ቢደረግ ከዚህ ሌቭል ይገባል ነበር ያልኩት፣ ግን መቶ ቴስት አላደረገውም። እንደምታዩት ወረደና ከዛ ትንሽ ነው ሪቴስት ያደረገ የነበረው። እዚህ ጋር ምን አደረገ? ሪጀክሽን ሰራ። ሪጀክሽን ሲሰራ ምንድነው ያሰብኩት እኔ ምናልባት ከዚህ ሌቭል ከሄደ ሴል ይዛለሁ፣ ካልሄደ ግን ከዚህ ሌቭል ላይ ሎር ታይም ወርጄ ሴል ለመያዝ ነበር ስጠብቅ የነበረው። ሶ እንደምታዩት ከዚህ ሌቭል ላይ ሪጀክሽን አደረገ። ከዛ ኢንገልፍ ሰራ። እዚህ ሌቭል ላይ እንደማይመጣ አወቅኩኝ ማለት ነው። ለሴል ለመያዝ እዚህ ሌቭል ላይ ለመጠበቄን ተውኩና አሁን ሎር ታይም ፍሬም ወርጄ ምናልባት ሎር ሃይ ሰርቶ እነሱ ብሬክ ሲያደርጋቸው እገባለሁ ብዬ ነበር ስጠብቀ የነበረው። እንደምታዩት ሰው ሪጀክት አደረገ። ይሄን ኢንገልፍ ሰራ፣ ድጋሚ ይሄን ኢንገልፍ ሰራ። ከዛ እዚህ ጋር ምን አደረገልኝ? ሰፖርት ዞን ክሬት አደረገልኝ እዚህ ጋር ማለት ነው። አሁን ትልቅ ተጠፋት ምንድነው? እቺኛውን ሰፖርት ዞን መጥቶ ቴስት ሲያደርጋት መግባት ይችል ነበር፣ ግን እኔ ይሄኛው ቴስት ሲደረግ አላየሁት ነበር ስራ ስለነበርኩኝ። ከዛ ፕራይስ መጣ ቆስሎት አደረገ። ይሄን ሌቭል ቴስት አደረገው እንደን ፕራይስ ድጋሚ አሁንም ኢንገልፍ አደረገ። እዚህ ሌቭል ላይ ስለስ አየሁት፣ አልገባሁኝም። ለምን ሪስክ ነው ለኔ። ከዛ ምን አደረገ? ድጋሚ መጣና እቺኛዋን ሌቭል ድጋሚ ቴስት አደረጋት። እኔ ስጠብቅ የነበረው ከዚህ ሌቭል ላይ ከዚህኛው አሁን ካለበት ሌቭል ላይ ሴል ለመያዝ ነበር። እዚህ አንደኛ ስቶፕ ሎስ በጣም ትንሽ የሚሆነው አራራይ ጥሩ ነበር የሚሆነው በኔ ባሰብኩት ከሄደ ማለት ግን ድጋሚ እዚህ ጋር ቴስት አደረገውና ሪጀክሽን አደረገው። ከዛ ድጋሚ አሁንም እዚህ ጋር ሁለት ሪጀክሽን ሰጠኝ ማለት ከዛ እዚህ ጋር ያስኩት ማለት ነው። የኛውን ትሬድ አይ ቲንክ ቺኛች ነው ከዛ እዚህ ጋር ኢንጀክሽን ሰጠኝ። ይሄኛውን ትሬድ ስቶፕ ሎስ ትልቅ ነው ያደረኩት። ለምን እስከዚህኛው ሀይ ይመጣል ስላሰብኩኝ። አሁን ያጠፋው ጥፋት ምንድነው? አንደኛ ቢያንስ እዚህ ሌቭል ላይ ሲመጣልኝ እንኳን እዚህ ሌቭል ላይ ብገባ ኑሮ አሪፍ ነበር። ኤስኤል በጣም ትንሽ የሚሆነው ግን አይመለስም ብዬ ሪጀክት ሲያደርግልኝ አንድ ከዚህ ሌቭል ላይ ገባው ማለት ነው። ከዛ እንደምታዩት አሁን ባለው ማርኬቱ እየተንቀሳቀሰ ያለው አሁን ባለው ፋንዳሜንታል ነው እና በቴክኒካል ሳይሆን ባለው ፋንዳሜንታል ነው እየተንቀሳቀሰ ያለው። እንደን ካስወጣይ በኋላ በጣም ስለተናደርኩኝ ድጋሜ እኔን አስወጥቶ እየሄደ ነው አልኩኝና ምን አደረኩኝ? ሶሪ
ድጋሜ እንደምታዩት እዚህ ጋር ከዚህ ሌቭል ላይ መጥቶ ሪጀክት ሲያደርግልኝ ድጋሜ ሌላ ሴል ያስኩኝ። እንደምታዩት በዚህ የፈጠነ አልቆይም ወዲያውኑ ያስወጣኝ። በዚህ ምክንያት ዛሬ $1300 ሉዝ አደረጉኝ። አንዳንዴ ትሬድ ያልፈን አንደኛ አሁን ችግር እንትን ያልኩት ትሬድ ያመልጠኛል ብዬ አስቤ ነው። ግን በጠብቅ ኖሮ ቢያንስ ከዚህ ሌቭል ላይ በጠብቅ ኖሮ ስቶፕ ሉዝ ያንስልኝ ነበር እና በዚህ ምክንያት በቃ ትሬድ ያመልጠኛል በሚል ምክንያት ቶሎ ገብቼ ይሄን የሚያክል የሴል ኖሮኝ ሉዝ አደረኩኝ። ፕላስ ደግሞ ከገባው ሉዝ ካደረኩኝ በኋላ ተናድጄ አይ እኔ ባልኩት ነው የሚሆነው ምናምን ብዬ ድጋሜ እዚህ ጋር ሪጀክት ሲያደርገኝ ድጋሜ ሌላ ትሬድ ወስጄ ይሄኛው ሉዝ አድርጌያለሁ። አሁን ላይ አካውንት የሚገኘው ወደ ትናንትና 1% ነበር የሰራሁት። ዛሬ ደግሞ ከ1% በላይ ሆኖ ወደ 97,000 አካባቢ $300 አካባቢ ኔጌቲቭ ውስጥ ነው ያለው። ይህን ይመስላል እንግዲህ። በቀጣይ ደግሞ እንግዲህ ሪከቨር አድርገው ይሆናል። ግን በጣም ዛሬ ለእኔ በጣም ፔንፉል የሆነ ቀን ነበር። እንግዲህ ቀጣይ ደግሞ ለእግዚአብሔር ፍቃድ ማስተካከል ይሆናል። ይህን ይመስላል ዛሬ ያለኝ ውሎ። ግን በጣም ፔንፉል ነው፣ በጣም ያናዳል። ኢትስ ኦኬ። ዛሬ ትሬድ አቁሜያለሁ፣ ነገም ትሬድ አላደርግም። ሰኞ በአዲስ መልክ ሪከቨር አደርገዋለሁ። ይመቻችሁ። ይህን ይመስላል የእኔ የዛሬ ትሬዲንግ ውሎ። የእናንተ እንዴት ነበር? በኮሜንት ሴክሽን አሳውቁኝ። ይመቻችሁ።